ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ ጋር አለ ሁላችሁ እንዴት ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። ስራ፣ ጤና፣ ህይወት ሁሉ አማን። እኔ ጋር ፈጣሪ ይመስገን ሁሉ አማን ነው አለሁላችሁ። ዛሬ ደግሞ የመጣሁላችሁ ነገር እንኳን ሰሞኑን ከሚባለው ከሚወራው ነገር ራሳችሁን ጠብቁ እና ጸልዩ ስትተኙ፣ ሙስሊሞችም እንደ እምነታችሁ፣ ክርስቲያንም ጴንጤም እንደዛ ስራ ጨርሳችሁ ስትገቡ ጸልያችሁ ተኙ። በዛ በተረፈ ደግሞ ቤተሰብ ጋር ያስባል፣ ይጨነቃል። በምትችሉት እንትን መስመር ላይ ባትኖሩ እንኳን መልእክታችሁን አስቀምጣችሁ ሰላም መሆኑን፣ ሰላም እንኳን ባይሆን ሰላም ነው በሉ። ምክንያቱም እኛ ያለነው እዚህ እኛ እናውቃለን፣ ግን እዛ ያለ በጣም ስለሚረበሽ ሁለት አካል ከምንጎዳ ሁሉ ነገር ሰላም ነው በሉ። በአፋችን ሰላምን ስናወራ ሁሉ ነገር ሰላም ስለሚሆን ሰላም ነው፣ ምንም ነገር የለም፣ ጸልዩ እያላችሁ ቤተሰብን አረጋጉ ማለት ነው። ሲቀጥል ደግሞ እንኳን ለሴቶች ቀን አደረሳችሁ። ሴቶችዬ የሴቶችን ቀን እንዴት አሳለፋችሁ? እንኳን ለሴቶች ቀን አደረሳችሁ። ወደዚህ የመጣሁት ትናንትና አልተመቸኝም፣ ግን በጽሁፍ ብያችኋለሁ። እንኳን ለሴቶች ቀን በሰላም በጤና አደረሰን፣ ለአመቱ ሰው ይበለን እላችኋለሁ። ሲቀጥል ደግሞ ቪዲዮ ከዚህ በፊት የፖስትኩት እንትን ብሏል፣ ተንጋዷል። ያው አለማወቅ ነው፣ ስህተት ነው። ጀማሪም አይደለው፣ እንዴት እንደሆነ አላውቅም። ግን እናንተ አልነገራችሁኝም፣ ራሴ ነኝ እንትን ያልኩት። ስህተቴን ንገሩኝ ብያለሁ። በኮሜንት ብታሳውቁኝ ደስ ይለኛል። ምን ማድረግ አለብኝ፣ ምን ሲያደርግ ነው መስተካከል ያለበት የሚለውን ነገር እሱን እንትን በሉ እና ለዛ ለቪዲዮዬም ይቅርታ። እንድች ወደ ጎኑና ከኔ እኩል ተንጋዳችሁ ስልካችሁን አንጋዳችሁ ላያችሁ ሁላ በጣም አመሰግናለሁ። የእውነት ከልብ አመሰግናለሁ። ሁለተኛ ደግሞ በርቺ ጎበዝ ምናምን የምትሉኝ የምታበረታቱኝ አመሰግናለሁ። እናንተ እንዲካላችሁ ካጠገቤ እኔም እበረታለሁ እመጣለሁ ማለት ነው። ሶስተኛ ደረጃ ደግሞ እመጣለሁ ማታ ላይ በላይ ገባለሁ። እስኪ እዛ እንገናኝ ጓደኞቼ፣ እንዳትቀሩ እንዳታሳፍሩኝ። እዛ ላይ ደግሞ በቃ ወዳችኋለሁ። መልካም የስራ ጊዜ ይሁንላችሁ። አትጨናነቁ። ራሳችሁን ጠብቁ። ወቅቱ የስራ ሰዓትም ቢሆንም አውቃለሁ ይደክመናል፣ ግን ምንም ቢሆን ሳንጸልይ አንተኛ። እንደ እምነታችሁ ጸልያችሁ ደክማችሁም ቢሆን ፈጣሪን አመስግናችሁ ለመተኛት ሞክሩ እላችኋለሁ። በተረፈ ስለሁሉም ነገር ከልብ አመሰግናለሁ። ሌላ የሆነ ነገር አስቤ ነበረ፣ ብቻ ጠፋብኝ። እዚህ ጋር ስመጣ ይጠፋብኛል። ያው ካሜራ የመጀመሪያ ማለት ለዛ እስኪ እኔ የጠፋብኝን እናንተ አስታውሱኝ። በምን በኩል እንድመጣላችሁ ትፈልጋላችሁ? ምን ይዤላችሁ ልምጣ? እናንተ ሀሳብ ስጡኝ። እኔ በወቅታዊ ነገር ነው እመጣለሁ ብዬ ያሰብኩት፣ ግን እናንተ ደግሞ የተሻለ በተለይ ጓደኞቼ፣ ቅርብ ጓደኞቼ በዚህ ብትሉኝ ደስ ይለኛል። አሳውቁኝ፣ እመጣለሁ። በቃ መልካም የስራ ጊዜ ይሁንላችሁ። ባይ ባይ።